ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ ሰበር መረጃ እናልፋለን። ከዚህ ቀደም በዜና ውጃችን የተመለከትነውና ልዩ ዳሰሳ ያደረግንበት ፊንቴክ ኢንቨስትመንት ከደንበኞቹ ቅሬታ እየቀረበበት እንደሆነም ከዚህ ቀደም ዘገባችን ይታወሳል። ሰሞኑንም ማክሰኞ ዕለት በፍትህ ሚኒስቴር ደጃፍ የተሰሙ የፊንቴክ ኢንቨስትመንት ማጭበርበር ሰለባዎች ጩኸትና ሰልፍ በመጨረሻም ፍሬ አፍርቶ ታዋቂ አርቲስቶችንና ቲክቶከሩን ወደ እስር ቤት አውርዷል። ሕግና መንግስት ባለበት አገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነው ድርጅት አምባሳደሮችን ጠይቁልን ያሉት ተጎጂዎቹም የአቃቤ ሕግን ትኩረት በመሳባቸው ፖሊስ አስቸኳይ ትዕዛዝ ተቀብለዋል። ለዚህ መሰረትም የፌዴራል ፖሊስ ሜክሲኮ አካባቢ ወደሚገኘው የምርመራ ቢሮ ባስተላለፈው ጥሪም ትላንት ረቡዕ ከሰዓታት በኋላ መጀመሪያ አብርሃም ግዛውና መንሱር ጀማል እንዲሁም በመቀጠልም ይገረም ደጀኔ እንዲሁም ወንድም ካሊድ ዳንኤል ተገኘና አንጋፋው አርቲስት ሰራዊት ፍቅሬም በቢሮው ተገኝተዋል። ፖሊስም መደበኛ የሥራ ሰዓት ሲጠናቀቅ ምርመራውን መጀመሩንና ተጠርጣሪዎቹም እዚሁ ፖሊስ ጣቢያ እንደሚያድሩም አሳውቋል። የታሳሪዎቹ ጠበቃም ደንበኞቿን ለማነጋገር ብትመጣም ፖሊስ መግባት አይቻልም በማለቱ ቤተሰቦቻቸው ቀለብ ብቻ አቀብለውም ለመመለስ ተገደዋል። የእነዚህ ታዋቂ ሰዎች መታሰር በህዝብ ዘንድ አነጋጋሪ የሆነው አብዛኞቹ እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆን አላውቅም የሚል ሰበብ ሊያቀርቡም ስለሚችሉ ነው። ነገር ግን የኢትዮጵያ ማስታወቂያ አዋጅ ቁጥር 759/2004 እና የንግድ ውድድርና ሽልማቶች ጥበቃ አዋጅ ቁጥር 813/2006 ይህንን ሰበብ ፈጽሞ ውድቅ አድርጎታል። ህጉም ማንኛውም ማስታወቂያ ሰሪ የድርጅቱን ህጋዊነትና አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ጥብቅ ግዴታ እንዳለበትም ይደነግጋል። 950 ሺህ ብር መኪና እናስረክባለን ወይም የፀሐይ ኢንሹራንስ ዋስትና አለው ብለው ሲያስተዋውቁ ውሉንና የድርጅቱን ፈቃድ ቀድመው መጠየቅ ነበረባቸው። እንዲሁም የዕቃን ትክክለኛ ዋጋ የደበቀ እንደ ታክስና ኢንሹራንስ ያሉትን እና አሳሳች መረጃዎችን ያስተላለፈ ማስታወቂያ መስራት በህግና በጥብቅ የሚያስቀጣ ወንጀል መሆኑንም ይደነግጋል። ከዚህም በባሰ መልኩ ለታሰሩት ታዋቂ ሰዎች ከባድ የህገወጥ ወጥመድ የሆነው የማስታወቂያ አዋጅ አንቀጽ 30 ነው። ይህ ግልጽ የሆነ ድንጋጌም ህገወጥ ማስታወቂያ ሲሰራጭ አሰሪው ኩባንያ፣ ማስታወቂያውን የሰራው አርቲስት እና ያስተላለፈው ሚዲያ በህግ ፊት የጋራ ተጠያቂነት እንዳለባቸው ያትታል። ይህም ማለት ማጭበርበሩ ሲከሰት አርቲስቶቹ በወንጀሉ በቀጥታ ተሳትፎ ባይኖራቸውም እንኳ የህዝብን አመኔታ ያላግባብ በመጠቀማቸውና ኃላፊነታቸውን በቸልተኝነት ባለመወጣታቸው ምክንያት በፍትሐ ብሔር ህግ ተጠያቂም ይሆናሉ ተብሏል። ሸማቾች የህይወት ጥሪታቸውን ያፈሰሱበት የኩባንያው ህጋዊነት አረጋግጠው ሳይሆን የእነዚህን አርቲስቶች ዝና አምነው በመሆኑ ተጎጂዎች በደረሰባቸው የገንዘብ ኪሳራም ልክ ከአርቲስቶቹ ላይ የገንዘብ ካሳ የመጠየቅ ሙሉ ህጋዊ መብት እንዳላቸውም የህግ ባለሙያዎችም ያስረዳሉ። ሌላ ዝርዝር መረጃዎችም ሲኖሩ የምናደርሳችሁ መሆኑንም እናሳውቃለን።